ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በአማራ ክልል ሰራዊቱ እየረገፈ ነው። ባለፉት 3 ሳምንታት ብቻ በትንሹ 5000 የሚደርሱ የአብይ አህመድ ወታደሮች አማራ ክልል ላይ ህይወታቸውን አጥተዋል። በሺዎች የሚቆጠሩት ተማርከዋል። ሰሞኑን ጎንደር አይምባ ላይ የተፈጸመው ጥቃት የአብይ አህመድ ሰራዊት በአማራ ክልል እድሜው እንደሚያጥር በግልጽ ያመላከተ ክስተት ሆኖ ለኢትዮጵያውያን ጆሮና አይን ደርሷል። በሰሜን ወሎ ቃሊም ላይ የሆነው ለአብይ አህመድ አገዛዝ ወገብ የሚቆርጥ መርዶ ነበር ማለት ይቻላል። ባለፉት 2 ቀናት በወሎ በሸዋ በጎጃምና በጎንደር የተሰሙ የፋኖ የድል ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ሰሞኑን በሰሜን ወሎ ቆቦና ወልዲያ መሃል በምትገኘው ቃሊም በተሰኘች አካባቢ የተፈጸመው ገድል በፋኖ የትግል ታሪክ ጎልቶ ከሚጠቀሱት የአውደ ውጊያ ክስተቶች ዋነኛው ሆኖ ተመዝግቧል። የአማራ ፋኖ በወሎ የአሳምነው ሻለቃ በአገዛዙ 48ኛ ሬጅመንት ላይ ባደረሰው ምት ከ150 በላይ ምርኮኞችን የያዘ ሲሆን በርካቶችን ከጥቅም ውጪ ማድረጉ ታውቋል። አርበኛ ሞገስ የአማራ ፋኖ በወሎ የፖለቲካ ጉዳዮች ምክትል ኃላፊ ለአንከር ሚዲያ እንደገለጸው በየአቅጣጫው እየተደረገ ያለው ተጋድሎ በቅርቡ የወሎን ምድር ሙሉ በሙሉ ከብልጽግና መዋቅር ነፃ የሚያደርገው ነው። እንደሚታወቀው የአማራ ፋኖ በወሎ ሰሞኑን ዘመቻ ፋኖ ይታገሱ አራጋውን ታወጀ በኋላ እንደ አማራ ፋኖ በወሎ ከፍተኛ ድል እየተደረገ ነው የሚገኘው። እንግዲህ ከነዚህ ድሎች መካከል አጠቃላይ ውጊያ ስለሆነ ያለው ወሎ ምድር ላይ በትናንትናው ዕለት የአማራ ፋኖ በወሎ በዋርካው ምሬ ወዳጆ የሚመራው ማለት ነው ሁሉም ክፍለ ጦሮች የተቀናጀ ጥቃት በመክፈት ወልዲያንና ቆቦን ሰሞኑን ማስገባታቸው ይታወቃል። ሁሉም አካባቢ ውጊያ መሆኑ ይታወቃል። ከነዚህ መካከል እንግዲህ በትናንትናው ዕለት ምሽት አካባቢ በተደረገ ከፍተኛ ማጣትና የውጊያ ትንቅንቅ የአሳምነው ክፍለ ጦር በተለይ ደግሞ ፋኖ በወሎ የዘመቻ መሪ በፋኖ አርበኛ በለጠ ሸጋው የሚመራው ማለት ነው ከፍተኛ ድልን በማስገኘት እንግዲህ በትናንትናው ዕለት እስከ ሌሊቱ ድረስ በተደረገ ውጊያ አንድ ሙሉ ሬጅመንት የአገዛዙን ኃይል በመምታትና በመደምሰስ አንድ ሙሉ ሬጅመንት ነው ሙሉ በሙሉ የተደመሰሰ ማለት ነው። በዚህም እንግዲህ ከምንጊዜውም በበለጠ እና በተሻለ ሁኔታ በዚህ ውጊያ አንድ ድሽቃ 2 ሞተር ብሬንና 4 ስናይፐሮችን እንዲሁም አጠቃላይ 200 የሚበልጡ የነፍስ ወከፍ መሳሪያዎችን መማረክ ችሏል። እንግዲህ በዚህም ከ150 በላይ ምርኮኛ እጃቸው ላይ እንደሚገኝ እዛው ውጊያው ላይ እየተሳተፉ ያሉት ጓዶቻችን እየነገሩን ነው። እንግዲህ አሁንም እዛው አካባቢ ውጊያ ነው የሚገኘው አጠቃላይ የሰሜን ወሎ ቀጠና ማለት ነው ወልዲያ ዙሪያን ጨምሮ እስከ ቆቦ ባሉት አካባቢዎች። በጣም የሚገርመው ነገር ተወርዋሪዎቹ የአማራ ፋኖ በወሎ የዋርካው ምሬ ወዳጆ ልጆች ማለት ነው ይህንን ድል በተለየ ብቃት መስዋዕትነት በማይጠይቅ ሁኔታ ድልን እያስመዘገቡ ይገኛሉ። ይሄ ነው ያለው ድል ከፍተኛ ድል። ምናልባት ፋኖ ሞገስ አሁን እንግዲህ ተማረኩትን ታሪዎችና ምናልባት አንድ ሬጅመንት ሲባል ምን ያህል ነው እንደው ኃይሉ ሊታወቅ ይችላል? ሙሉ በሙሉም ተደመሰሰ ሲባል ከጥቅም ውጪ የወጣበት ሁኔታ እንዴት ነው ሊገለጽ የሚችለው? በሙትና በምርኮኛም ነው ዝርዝሩ መረጃ አለ? አዎ እንግዲህ ይሄ በነገራችን ላይ በአንድ ክፍለ ጦር ውስጥ ያገዛዙ ማለት ነው 5 ሬጅመንቶች ናቸው የሚገኙት። እንግዲህ በነባሩ አወቃቀር እስከ 500 600 እስከ 700 የሚደርስ ነው የአንድ ሬጅመንት የሰው ኃይል ማለት ነው። ነገር ግን አገዛዙ ሁሉም ሬጅመንቶች እየተመቱ ስለተመናመኑ ቢበዛ እስከ 300 ኃይል ነው የሚሆነው። አጠቃላይ በትላንትናው 300 የሚልቅ ኃይል ነው። እንግዲህ በአጠቃላይ በትላንትና ምሽት በተደረገው ውጊያ ከ150 በላይ የሚሆን የአገዛዙ ኃይል ሙትና ቁስለኛ እንደሆነ ነው ያለው ሁኔታ። በሸዋ በሁለቱ የአማራ ፋኖ እዞች የሚደረጉት ተጋድሎዎች ባሳለፍነው ሳምንትም ተጠናክሮ ቀጥሏል። የአማራ ፋኖ ሸዋ እዝ ሰሞኑን መራቤቴ አካባቢ ድል ያደረገበት ጥቃት መፈጸሙን አስታውቋል። ከአዲስ አበባ በለሚ አድርጎ ወደ ዓለም ከተማ ለአብይ አህመድ ሰራዊት ስንቅ ለማድረስ ሲጓዙ በነበሩ ተሽከርካሪዎች ላይ ጀማ በረሃ በሚባል ልዩ ቦታ በተፈጸመ የደፈጣ ጥቃት ከፍተኛ ኪሳራ ማድረሱን የእዙ የህዝብ ግንኙነት ክፍል ለአንከር ሚዲያ በላከው መረጃ ገልጿል። አርበኛ ንጋቱ የአማራ ፋኖ ሸዋ እዝን ወቅታዊ እንቅስቃሴን በተመለከተ ባጭሩ አነጋግረናል። አማራ ፋኖ ሸዋ እዝ እንግዲህ ያው እንደምታወቀው ከዚህም በመስራት በተለይ ሸዋ ላይ ጠላትን ኃይል በማዳከም ረገድ ከፍተኛ ስራዎች ሰርተዋል። አሁንም እንደተለመደው የአማራ ፋኖ ሸዋ እዝ በመርሃቤቴ አካባቢ የሚንቀሳቀሰው ናዶ ክፍለ ጦር ራስ አበበ አረጋይ ብርጌድ በዛሬው ዕለት በብርጌዱ ዋና አዛዥና ምክትል አዛዥ አማካኝነት የተሰራ ኦፕሬሽን አለ። በብርጌድ እንግዲህ 2 ኦፕሬሽኖች በዛሬው ዕለት ተሰርተዋል ማለት ነው። አንደኛው ጠዋት ማለዳ ላይ መነሻውን ከመርሃቤቴ ፋኖች ወዳሉበት
ልዩ ቦታ አጋሞሃ ወደሚባል እንግዲህ እንቅስቃሴ ያደረገው የጠላት ኃይል መንገድ ላይ ደፈጣ በማድረግ እንግዲህ በአማራ ጦር ራስ አባርጋይ ብርጌድ ዋና አዛዥ በ50 አለቃ ጥላሁን የተመራው ቡድን ቀድሞ መረጃ ስለነበረው ከመርሃቤቴ አካባቢ ሲንቀሳቀስ የነበረውን ኃይል ቀድሞ ቦታ መያዝና ደፈጣ በማድረግ የጠላትን ኃይል ከጠዋት 1 ሰዓት እስከ 2 ሰዓት ተኩል ለ1 ሰዓት ተኩል ያክል የፈጀ ጦርነት በማድረግ ጠላትን ከፍተኛ ኪሳራ ደርሶበት የጠላት ኃይል ሙትና ቁስለኛ ሆኗል። ይሄውም በአፈዘዝና በበርቃቶ ቀበሌ ልዩ ቦታው አጋሞሃ በሚባል ላይ ደፈጣ ማድረግ ከፍተኛ ኪሳራ አስተናግዷል ማለት ነው።